ሰሜሪያ ዘርጋ እባላለሁ። በአዲስ አበባ ከተማ አስተዳደር ትራፊክ ማኔጅመንት ባለስልጣን ምክትል ዋና ዳይሬክተር። በመህንድስና ዘርፍ ከሚሰሩ በርካታ ስራዎች ውስጥ የከተማችን አብዛኛው ቦታ ላይ ምልክት ለማዳረስ ባለፉት ጥቂት ዓመታት በጣም ብዙ ጥረቶችን አድርገናል። አሁንም በአመት ምልክትን የመትከል አቅማችን በአመት እስከ 2000 የሚደርስ ምልክቶችን እየተከልን ያለንበት ሁኔታ አለ። አሁን ከኮሪደር ልማት ጋር ተያይዞ ደግሞ የምልክት ስራዎች ላይ ዳይናሚዝም አለ። ከተማችን እየታደሰች ስለሆነ በዛው ልክ የምልክት አቅርቦቱ ማደግ አለበት። የኮሪደር ስራዎች ሲሰሩ ሲጠናቀቁ ለቢስክሌት መሰረተ ልማት፣ ለእግረኞችም ለተሽከርካሪዎችም የሚሆኑ ተገቢ የሆኑ ምልክቶች በስፋት እየተመረቱ እየተተከሉ ያሉበት ሁኔታ አለ። አብዛኛው የከተማችን አካባቢ ላይ በትምህርት ቤት፣ በገበያ ቦታ፣ በተለያዩ ቦታዎች ላይ ምልክት ለማዳረስ ጥረት እያደረግን ያለንበት ሁኔታ አለ። ምልክት መትከል ብቻ ሳይሆን የማስከበር ስራውም በጥሩ ሁኔታ እየተሰራ ያለበት ሁኔታ ነው ያለው። በአብዛኛው በኮሪደር የለሙ ቦታዎችን እግረኞች የእግረኛ መንገድን ተከትለው እንዲንቀሳቀሱ፣ ብስክሌተኞችም የብስክሌት መንገድ እንዲጠቀሙ፣ ተሽከርካሪዎች በተሽከርካሪ መንገድ ብቻ እንዲጓዙ እነዚህ ምልክቶች ያሏቸው ሚና በጣም ትልቅ ሆኖ ነው የሚታየው።